ሰርቆ ነው የመጣው። አወራሃለሁ የምትይው እኮ አወራሃለሁ የምትይው አወራሃለሁ ማለት ቦሶ ቤት መልሽ። እሺ አማራ ፋኖ ነው ቦሶ ቤት ገብቶ እሱ አብርቶ ምናምን ካየሁት አምነዋለሁ እንጂ ይሄ ሰው ፎቶ ተርቆ ነው ተለማፈው እሱን ፕሮፋይል ሰርቆ ከፍቶበት ነው። ባለቂ መቼ አደረከኝና ነው የምመልስልህ? መልሽላል እንዴ ስለማታምሪ ላይ ማታታየው። ይሄ ደግሞ ትናንትና መጥቶ ቆምቷል። ቤቴ ከምትጀያ እንደ ሐሳብ ብታሳልፈው አሪፍ ነው። እንጨት እዩት አልመልስላቸው ስል ዛሬ ላይ ጥሩ መስሎ ነገ አይጠቅምም የሚሆነ ሰራው ሰላም ነው ማለት ያ ኢንሻአላህ ያለው ዳክስ ጀመረ ነው በጣም በደረች በጣም አመሰግናለሁ። ሰላም ምክራችሁ። እሺ የኔን ታልመልሽ ሰባተኛ ነው የምልክሽ። ይመልሽ ትሉኛላችሁ። ይሄው መለስኩልኝ። እኔ ደግሞ የሰው ሀቅ መበላ ሰው አይደለም። ምን የሚከተሉኝ የሌላ ዜጋ ስለሆኑ ማለት ነው። የኛ ልጆች እንድታረጉኝ ነው የምፈልገው። ምክንያቱም አንድ ነገር በሆነ እንኳን የሀገሬ ልጆች እንጂ የሚጠቅሙኝ የሌላ ዜጋ አይጠቅመኝም አውቃለሁ። ስለዚህ ድንገት የሰው ልጅ ስደት እስካለን ድረስ እኔ መልሽ ወላሂ መልሻለሁኝ። የኔን መልሽ እሺ እመልሳለሁ። እና የሌላ ዜጋ ነኝ ቢያረጉኝም ባያረጉኝም አያስደስተኝም። በቃ ጠቀሙም አልጠቀሙም ማን እንዲያገርጅ ይሄው መልሳለሁኝ። እኔ ወላሂ መልሳለሁኝ። ይሄው መልሽላለሁ እኮ አንቺ ሲጀመር መልስሽ አመታነሽው ብታረቂም ማራን ያላነሳም አላነሳም ያረገኝን ሰው እምልስ ነው ማረቀው አላነሳም። የኔንስ ብቻ እናንተ አድርጉኝ። ጮልሎ ነኝ ጣፋጩ ምናምን እስኪ ልመልስላችሁ